አሁን ጥያቄ ልጠይቃችሁ። ጠዋት መጸለይ ስናቆም እግዚአብሔርን አንተ ማውራት ሰልችቶኛል ማለታችን እንደሆነ አውቃችሁ ታውቃላችሁ? አታውቁማል? እሱ አይባልም። ልክ ነዎት። ግን እኔ እያልኩ ያለሁት አሁን አንድ ባለስልጣን ጠርቶ ናማ አውራኝ ና አጫውተኝ ቢል ካቀረ ሰውየው ምንድን ነው ትርጉሙ? አላወራም በሉ እንጂ አላወራም ማለት ነው። እግዚአብሔር ደግሞ እኔን ጥራኝና በጸሎት አነጋግረኝ አለ። ተመልከቱ። አነጋግረኝ ሲል ሰው አልጸልይም ካለ ምን ማለቱ ነው? አይ ከአንተ ጋር መነጋገር አልፈልግም ማለቱ ነው ማለት ነው። የሚጸልይ ሰው ተመልከቱ፣ ማንም ከማን ጋር ይነጋገራል? ጸሎት ቢል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እስኪ ጸሎት ማለት በሉ ከማን ጋር መነጋገር? በሞት ያፈርሰዋል። በዚህ ዓለም አንድ ትልቅ ባለስልጣን መኪናው